ሰላም ጤና ይስጥልን የፔጃችን ተከታዮች፣ ይህ ወረዳ 10 ኮሙኒኬሽን ነው። የሳምንቱን ዋና ዋና ዜናዎች ይዤላችሁ ቀርባለሁ። አብራችሁን ቆዩ። ማዕድ ማጋራት የነዋሪዎችን መረዳዳት፣ መተሳሰብና ወንድማማችነትን የሚያጠናክር ተግባር መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 10 አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ጽሕፈት ቤት አስተባባሪነት የገና በዓልን በማስመልከት በወረዳው ለሚኖሩ አቅመ ደካማና ዝቅተኛ ገቢ ላላቸው ነዋሪዎች ማዕድ ማጋራት ፕሮግራም አካሂደዋል። በማዕድ ማጋራት ፕሮግራሙ መልእክት ያስተላለፉት የወረዳው ዋና ስራ አስፈጻሚ አቶ አዲስ ዘውዴ ባስተላለፉት መልእክት በዓላትን ስናከብር ያለው ለሌለው በማካፈል በይበልጥ አንድነታችንና አብሮነታችንን የምናሳይበት መሆን አለበት። ለማዕድ ማጋራቱ አስተዋጽኦ ላደረጉ በጎ ፈቃደኞች ተቋማትና አስተባባሪዎች ምስጋና በማቅረብ ለክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ ብለዋል። በመጨረሻም መጪውን በዓል ስናከብር የመደጋገፍና የመጠየቅ ባህላችንን አጠናክረን ማስቀጠል አለብን ያሉት የወረዳው ብልጽግና ፓርቲ ኃላፊ ወይዘሪት አያት ከድር ይህንን በጎ ተግባር ላስተባበሩ አመራሮችና በጎ ፈቃደኛ ወጣቶች ምስጋና በማቅረብ ከተረፈን ብቻ ሳይሆን ካለንም ጭምር ለአቅመ ደካማ ነዋሪዎች ማካፈል ይገባል ሲሉ ተናግረዋል። የተተከሉ ችግኞችን በመንከባከብ ለትውልድ አሻራ ማስቀመጥ እንደሚገባ ተገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 10 ጽዳትና ውበት አስተዳደር ጽሕፈት ቤት አስተባባሪነት በመለስ ፓርክ ግቢ የተተከሉ ችግኞችን በመኮትኮትና ውሃ በማጠጣት የእንክብካቤ ስራ ተሰርቷል። በመርሃ ግብሩ የተገኙት የወረዳ ዋና ስራ አስፈጻሚ አቶ አዲስ ዘውዴ በክረምት የአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን በበጋ ወቅትም እንክብካቤ በማድረግ ለቀጣይ ትውልድ አሻራ ማስቀመጥ ይገባል ብለዋል። የወረዳው ጽዳትና ውበት ጽሕፈት ቤት ኃላፊ አቶ ካሳሁን አለማየሁ በበኩላቸው ከተተከሉ ችግኞች አብዛኛው መጽደቃቸው በመግለጽ ህብረተሰቡ የተከላቸውን ችግኞች በቋሚነት መከባከብ እንዳለበት አሳስበዋል። የችግኝ እንክብካቤ ንቅናቄው ላይ የወረዳው ዋና ስራ አስፈጻሚን ጨምሮ የወረዳው ጠቅላላ አመራር፣ የጽሕፈት ቤቱ ባለሙያዎች፣ የጸጥታ አካላት፣ ከወረዳ የተውጣጡ የማህበረሰብ ክፍሎች፣ አደረጃጀቶችና የሴፍትነት ተጠቃሚዎች ተሳትፈውበታል። የገናን በዓል ምክንያት በማድረግ በበጎ ፍቃድ እድሳት የተደረገላቸው የአቅመ ደካማ ቤቶች ተመርቀው ለተጠቃሚዎች ርክክብ ተደረገ። በአዲስ ከተማ ወረዳ 10 አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ሙሉ በሙሉ ግንባታና እድሳት የተደረገላቸው የአቅመ ደካማ ነዋሪዎች ቤቶች የገናን በዓል ምክንያት በማድረግ ተመርቀው ለተጠቃሚዎች ተላልፈዋል። በመርሃ ግብሩ የተገኙት የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ቴማር በወረዳው እየተሰሩ የሚገኙት የሰው ተኮር ተግባራት ወንድማማችነትንና አብሮነትን የሚያጠናክሩ ናቸው ብለዋል። የወረዳው ዋና ስራ አስፈጻሚ አቶ አዲስ ዘውዴ በበኩላቸው እነዚህ ቤቶች ከዚህ ቀደም ፀሐይና ዝናብ ሲፈራረቅባቸውና ለመኖሪያነት ምቹ ያልነበሩ መሆናቸውን አስታውሰው ይህም መንግስት ለሰው ተኮር ተግባር በሰጠው ትኩረት የዜጎችን ሕይወት ለመቀየር ቁርጠኝነቱን ያሳየበት እንደሆነ ተናግረዋል። አስተያየታቸውን የሰጡ የቤት እድሳት ተጠቃሚዎች በበኩላቸው የመኖሪያ ቤታቸው ሙሉ በሙሉ በማፍረስ ግንባታ በመከናወኑ ምስጋናቸውን አቅርበዋል። የወረዳ 10 አስተዳደር የ2018 በጀት ዓመት የ6 ወር የመንግስትና የፓርቲ እቅድ አፈጻጸም ሪፖርት ግምገማ አካሄደ። በአዲስ ከተማ ክፍለ ከተማ ወረዳ 10 አስተዳደር አጠቃላይ ሴክተር መስሪያ ቤት ኃላፊዎች በተገኙበት የ2018 በጀት ዓመት የ6 ወር የመንግስትና የፓርቲ እቅድ አፈጻጸም ሪፖርት ተገምግሟል። በግምገማ መድረኩ የቀረበው ሪፖርት ውስጥ በ2018 በጀት ዓመት በ6 ወር እቅድ አፈጻጸም የተከናወኑ ዋና ዋና ተግባራት ውስጥ የተቋማት ግንባታ፣ ምቹ የስራ አካባቢ መፍጠር፣ የአገልግሎት አሰጣጥ፣ የሌብነትና ብልሹ አሰራር ላይ ተጠያቂነት ማስፈን፣ የሚዲያና የኮሙኒኬሽን በመጠቀም የአገልግሎት ውጤታማነት ማረጋገጥ፣ የንጠያቅ መድረክ፣ የተገልጋይና የገልጋይነት ውይይትና የኢኒሼቲቭ ስራዎች አፈጻጸም በሪፖርቱ ተዳሰዋል። አበይት ስራዎችም ቀርበው ሁሉም አመራር ግምገማዊ ውይይት በማድረግ ጠንካራ ጎኖችን በላቀ ደረጃ በማሳደግ በውስንነት የታዩ አፈጻጸሞችን በቀጣይ እርምት በመውሰድ የሚሰሩ መሆኑን በመግባባት ላይ ተደርሶ ለቀጣይ ስራ አቅጣጫ በማስቀመጥ መድረኩ ተቋጭቷል።